ሲያሰማ ቶሎ ብሎ በሩ ሊዘጋበት ሲል በጎን ይሰካበታል ማለት ነው። ቢልቆ ፖሊስ መጥቶ ሁኔታውን ሲያይ ልጁ ነፍሱ ተበደልሽም ብር እርዳታ እንደሚሰጡሽ አይነት ስሜት ይሰማቸዋል የሚመልሱ ሰዎች ማለት ነው። ይሄ ለማዘጋጅቷል ሮጦ በሩን ሊዘጋው ሲል ይዞ ሻንጣውን ይዞ ማለት ነው ተኝቶ የነበረው ልጅ ቶሎ ብሎ በሩን ለመዝጋት እንዳይወጣ ይዘዋል ማለት ነው። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሌጀንድ ቲዩብ ተከታታዮቻችን እንደምን ሰነበታችሁ። እንግዲህ ዛሬም እንደተለመደው በሌጀንድ ቲዩብ የተለያዩ ወንጀል ነክ የሆኑ ፕሮግራሞችን ወደ እናንተ እናደርሳለን ማለት ነው። እንግዲህ ከዚህ በፊት ስለ ተለያዩ ነገሮች ስለ ሶሻል ሚዲያ እንዲሁም ደግሞ አንዳንድ ነገሮችን ሰው እንዴት ባንዱ ጥቃት ይደርስበታል የሚሉትን ነገሮች ወደ እናንተ አድርሰን ነበረ። ሁልጊዜም እኛ የሚያገኘነው ወደ እናንተ አስተማሪ ይሆናል የሚለውን ነገር ነው ወደ እናንተ የምናደርሰው። ታዲያ ከእናንተ አንድ ነገር ብቻ ነው የምንፈልገው፣ ኮሜንት መጻፍ እንዳትረሱ፣ ቻናላችን ደግሞ ሰብስክራይብ ማድረግ እንዳትረሱ። እሱን ማሳሰብ እንወዳለን ማለት ነው። እንኳን ደህና መጣን። እንኳን ደህና መጣን። እንግዲህ ዛሬም በአዲስ ርዕስ ነው የመጣነው ወደዚህ ማለት ነው። እንግዲህ ሁልጊዜ እንደተለመደው ይሄንን ፕሮግራም ለምንድን ነው የምንሰራው፣ ለተመልካቾች ለምንድን ነው የምናደርሰው የሚለውን ብዙ ጊዜ እናብራራለን እና እነሱ እየተማሩበት እንደሆነ ደግሞ ተስፋ እናደርጋለን በእርግጠኝነት ማለት ነው። እና እኛም ሀገር ላይ የተለያዩ ነገሮች እየተከሰቱ ስለሆነ አንዱን ጥቃት ላይ እየፈጸመ በተለያየ ምክንያት የሰዎች ሞት በርከት ብሏል እና ይሄ ደግሞ እንግዲህ ሰው በእግዚአብሔር ፈቃድ ከመሞቱ ባሻገር አንዱ ባንዱ እየተገደለ እርስ በርሳችን እየተጨካከንን ነፍስ እየጠፋ ያለበት ዘመን ላይ ነው የደረስነው እና ይሄ ነገር ደግሞ ለብዙዎቻችን መማሪያ ይሆናል። እንዴት ራሳችን ከአጥቂዎች መከላከል እንችላለን የሚለውን ነገር ለመገንዘብ ይረዳናል ማለት ነው። እና ያው ሲፈጥረን አማኝ ነን እኛ። አዎ ከአጥቂዎች እንዴት ራሳችን እንከላከላለን። ዋንስ ደግሞ በምንወደውም ሆነ በቤተሰብ ላይ ሲያደርግ ነገሮችን ለፍርድ ማቅረብ፣ ነገሮችን መከታተል በብዙ አንግል እንድናየው ወንጀለኛ በጣም ብዙ ታክቲክ ስለሚጠቀም ምንድነው ከዋህነት በጸዳ ሁኔታ ነገሮችን በ360 ዲግሪ እንድናይ ያግዘናል። ልክ ነው። ማለትም ያው የተለያዩ ከፍርድም አንፃር ስናያቸው ከወንጀልም አንፃር ስናያቸው የሚሰጡት ፍርዶች ልክ ናቸው ወይ የሚሉትን ነገርም ለመረዳት ይሆነናልና እንደው በተለያየ ሀገር ወንጀል ሲፈጸም የምርመራ ሁኔታቸው በጣም ያስደንቃል። እንዴ በጣም ቴክኖሎጂ የረቀቀ ነው። ሰዎችም ያለማመን ነገር አላቸው። በቃ እንትን እውነት ማለት ድንገት የሚመስል አክሲደንት የሚመስል ወንጀል አለ፣ በሽታ የሚመስል ወንጀል አለ። ማለት በሽታ የገደለሽ የሚመስል ወንጀል አለ፣ ሱሳይዳል የሚመስል ወንጀል አለ። ግን ያን ሁሉ መርምረው የሚያገኙበት መንገድ እና ሪያሊቲው ትክክለኛ ወንጀለኛ ማን ነው እንዴት ተከሰተ የሚለው የሚያገኙበት መንገድ ይገርምሻል። እኛ ሀገር አሁን ሱሳይዳል የሆኑ ነገሮች ይመረምራሉ ማለት እንደው የሰማቸው ግን እኔን ልቤን ያላሳመኑኝ ሱሳይዳል የሚመስሉ ታሪኮች አሉ። ልቤን የማያሳምኑ በቃ ይሄማ ሀፕል ሊያርፍ ይችላል ሊያረጉ ይችላሉ። ግን የማያሳምንሽ ነገር አለ። አንዳንዴ ህመም የማይመስሉ ነገሮች አሉ። ነበረ ትናንት አይተነው ዛሬ የለም የሚባሉ ግን እውነት ሊሆን ይችላል። አክቹዋሊ ግን ያልተመረመሩ ቤተሰብ ራሱ ለፖሊስም ሪፖርት የማያደርግበት ሬሳ ምርመራ የማይካሄድበት በቃ አማኞች ነው የዋህነን እኛ በተፈጥሯችን ኢትዮጵያ እሱን ነው እያልኩ ያለው። እንዲህ ፍጥጥ ያለ ማለት ፍጥጥ ያለ ወይ መንገድ ላይ ወይ የሆነ ነገር አለ ፍጥጥ ያለ ካልሆነ በስተቀር ብዙ ጊዜ ለፖሊስ የማመልከት ነገር የለም። በቃ ግልጽ የማመልከት እንኳን ቢመለከት ሜቢ ሊያገኙት ይችላሉ፣ ሊመረመር ምናምን ሊያገኙት ይችላሉ። ግን የማመልከት ምንም አይነት ጥርጣሬ እንኳን የለም። እሱ ነው የሚገርመኝ ፓርት። እሱ ነው በጣም ደስ የማይለኝ ማለት ነው። ይሄ ደግሞ ልክ አይደለም ባይነኝ። ለዛኛው ከረጅ ሰጠዋል። በቃ ሌላም የመድገም ነገሩ ምንም ቀላል ነው። ልክ ነሽ። ይሄ ነገር ደግሞ ስለምን ደግሞ ትልቅ ነገር አሳጥቶ ለምንስ በሰላም ይንቀሳቀሳል? ይሄ ነገር መሆን የለበትም። ቢለመድ እኛም ሀገር ባይነኝና እንደዚህ ይሄ የጥልቅ የሆነ የወንጀል ምርመራ ይምን ሰው ከሞተ በኋላ እንኳን ያስከሬን ምርመራ እንኳን በትክክል አሁን እዛ ሰው ዝም ብሎ ሞቶ ራሱ ያስከሬን ምርመራ ሳይደረግ አይቀበሩምና ይደረጋል። ግድ ነው መንስኤው መነሻው እያንዳንዱ ነገርና እሱ ነገር ቢሆን ሰዎችም ወንጀል ለመፈጸምም አይገፋፉ፣ ይቆጠባሉ፣ ይፈራሉ፣ ከወንጀል ይፈራሉ። ምክንያቱም ምንም ስለሚደረስበት ማለት ነውና
እንግዲህ ይሄን ካልን እያንዳንዱ ነገር ያው እንደ ማስታወሻነት እንደ ማሳሰቢያነት ይሄን የጀመርነው ለዛ ስለሆነ የትሩም የኮንቴንቱ ማናከል ስለሆነ ካለንበት ሁኔታ አንጻርም ይሄን ነገር የጀመርነው ኮንቴንታችን ከዛ አንጻር ነውና ማሳሰብ ደግሞ ግዴታችን ነው። እንግዲህ የሚረዳ ይረዳዋል፣ ማይረዳ ደግሞ ማይረዳ የለም። ማንም ቢሆን ሁሉም ሰው እንትን ይላል። ይሄን ነገር ክሬስ ይሆናል እንዴ ማን የሚወደውን አንቺ የምትወጂውን ሰው አጣሽ በሰላም ያኛው አካል ሊንቀሳቀስ ማንም አይፈቅድም። እውነት መሆኑን ካወቅሽ ማለት ነው። ትንሽም ጥርጣሬ ካደረብሽ ያው እንድንጠረጥር ነው ዋናው ነገር መጠቀቅ ልክ ነው። እና ደግሞ ያው እያንዳንዱ ግለሰቡ ራሱን መጠበቅ አለበት። አሁን ላይ እንዳልሻቸው ምንም አይነት ማይመስሉ ጤነኛ የሚመስሉ ወንጀሎች አሉ ብለሻል። እና እነሱ ነገሮች እንዴት ነው የሚፈጸሙብን? የሆነ ነገር ሰው በጣም እኔ ብዙ ነገር እሰማለሁ እና በእያንዳንዱ ወሎሽ እንኳን ስትሰሚ የሚያታልሉሽ መንገድ የሚወስዱሽ አንቺን ለማጥቃት የሚሄዱበት መንገድ በጣም ግርም ነው የሚልሽ። በጣም ኢቭል ማይንድ ያላቸው ሰዎች አሉ። እነሱ አክቲቭ መሆን አእምሯችን አክቲቭ መሆን አለበት እያንዳንዱ ነገር። ካልሆነ ለጥቃት የምንጋለጥበት መንገድ በጣም ሰፊ ነው ባይ ነኝ። እና ለዚህ ያው ሰው ስራ ብሎ ሲያጠና የሚውል ሰው አለ። እኛ ደግሞ ለራሳችን መጠበቅ ከፈጣሪ በታች ግዴታችን ነው በቻልነው መጠን። እንግዲህ ያው ዛሬ ደግሞ ይዘነው የመጣን ታሪክ የወንጀል ታሪክ ሀገራችን ውስጥ የተከሰተ ያው ፍርድ የተሰጠበት ነው። ነገር ግን እኛው ሀገር ላይ ነው ይሄ ድርጊትም የተፈጸመው። እንደ ሌሎቹ ሀገር እንደምናቀርበው እኛም ሀገር ላይ እስኪ ቀልቀል እናድርገው ደግሞ እውነት እኛ ሀገርማ አይፈጸምም ብለው ለሚያስቡ ሰዎችም ነው። እና እንግዲህ ምንድነው ይሄ ታሪክ የተፈጸመው በሁለት ወጣቶች መሀል ነው። ወንድ ጓደኛሞች ወጣቶች መሀል ነው። እንግዲህ ከዚህ በፊት አንደኛው ክፍለ ሀገር ይኖር የነበረ ከዝቅተኛ የሚባል ቤተሰብ ውስጥ ያደገ እየኖረ ቤተሰቦቹን ደግሞ እሱ ሳይማር የሚያግዝ ሳይማር ለቤተሰቦቹ መስዋዕትነት እየከፈለ ጥበቃነት ተቀጥሮ እነሱን እያገዘ በገንዘብ እየረዳ ይኖር የነበር ቤተሰቦቹን ያስተዳድር ታናናሾቹን ያስተምር የነበረ ወጣት ነውና እንግዲህ ይሄ ወጣት እንደዛ ሆኖ ለረጅም ጊዜ ቤተሰቦቹን ሲጠቅም እዛው ክፍለ ሀገር ጥበቃ ተቀጥሮ ሲሰራ ኖሯል። ከዛ በተጨማሪ ግን እንግዲህ የሱ ጓደኞች እሱ በነበረበት ሁኔታ አይደለም የነበሩት። እሱ እንዳልኩሽ ከቤተሰቦቹ ሳይርቅ ቤተሰቦቹን ማገዝ ቤተሰቦቹን የዕለት ጉርስ ከበር ማድረግ ነበረ ላይፉ። ከዛ ግን ጓደኞቹ ወጣ እያሉ ከአዲስ አበባም ወጣ እያሉ ራቅ እያሉ ይሄዱ ባለባበስ በምናምን ባነጋገርበት ሆነ ነገር ራሳቸውን ሲቀይሩ ያያል። እና እንደዚያ ሳይ ለካ እንደዚህም አለ። እኔ ለምን ታዲያ ሁልጊዜ እንዴ ቤተሰቦቼንም ቢሆን እኮ እኔም ወጣ ብዬ ብሄድ እየሰራው ከዚህ የተሻለ ገንዘብ ሰርቼ እነሱን ማገዝ እችላለሁ ምናምን የሚል ሀሳብ አምሮ ላይ ይመጣል። የስራ እድልም ደግሞ ከተማ ሰፋ ሲል የስራ እድል እየበዛ ይሄዳል። እውነት ነው። ሰፋ ያለ ከተማ ውስጥ ያው ሰፋ ያለ ነገር ታገኛለሽ። ኑሮ በዛ ልክ ቢሆንም ግን የስራ እድሎች ግን ይበዛሉ። የስራ እድል 1 2 3 ስራ መስራት ትችያለሽ አክቲቭ ከሆንሽ። ታዲያ ሀሳብ ሲመጣበት ይሄ ሰው ወጣ ይልና ወደ አዲስ አበባ ይመጣል ማለት ነው። ጓደኞቹን አይቶ በተነሳሳው ሀሳብ ምክንያት ሲመጣ ወደ አዲስ አበባ ሲመጣ ያጎቱ ልጅ ነበር የተቀበለው እዚህ ሲመጣ ማለት ነው። እንግዲህ ተቀበለው ያው ተደዋወሉ። ለሀገሩ አዲስ እንደመሆኑ መጠን ትንሽ ሀገሩን አሳየው ምናምን። ከዛ ግን እንደዛ ካደረገ በኋላ ያው ከሱ ጋር እንዲኖር አልፈቀደም ያጎቱ ልጅ። ያው የራሱ የሆነ ማለት በእያንዳንዱ ነገር ያን የሚመጣጠኑ አይነት አይደሉም መሰለኝና በሱ ሌብል አሁን መጥቶ ይሄ አልተማረም ብዬሻለሁ። ያልተማረ ስለሆነ ያለው አማራጭ የቀን ስራዎችን የጉልበት ስራዎችን መስራት ነው። እንደዚህ እሱን ከሚመስሉ መሰሎቹ ጋር ሊያገናኘው ሞከረ ማለት ነው ያጎቱ ልጅ። እንደዚህ አይነት ሰዎች አሉ። ከዚህ በፊት የሚያውቃቸዋል። እሱ በቀን ስራ እየሰሩ ቤት ተከራይተው በኑራቸውን በጋራ ሼር እያደረጉ በፍቅር የሚኖሩ ሁለት ወጣቶችን ያውቅ ነበርና ስለዚህ እነሱ ጋር ደባል ብትሆንና እነሱ ጋር ተደርበህ ብትኖር ጸባይህን የምታሳምር ከሆነ ምን ይመስላል ብሎ ሲጠይቀው ይሄማ ጥሩ ሀሳብ ነው። እኔም ኑሮውን ብቻዬን አልችለውም ገና መምጣቴም ስለሆነ በዛውም ያለማምዱኛል ከተማውን ይልና እነሱ ጋር ለሶስተኛ ይገባል ማለት ነው። ሰዎቹ ጋር ተከራይተው ባሉበት ቤት ለሶስቱ ነው የቀን ስራ እየሰሩ በጣም ደስ በሚል ሁኔታ በፍቅር በደስታ በቃ ደስ በሚል ሁኔታ ኑሯቸውን ተሳስበው ተጋርተው ለረጅም ጊዜ እንደዛ ይኖራሉ።
ይሄ ልጅም እውነትም ለሶስት ሲጋሩት ኑሮ ቀለል እያለ መጣ። ለሶስት ነው ወጪ የሚያወጡት፣ ቤት ኪራይ የሚከፍሉት ለሶስት ነው። ከዛ እንደዛ እየሆነ ጨረሱ። እንትን ክፍያቸውን ይከፍላሉ ምናምን በፍቅር መኖር ሲጀምሩ አንደኛው ያው ላይፍ እንግዲህ ቀስ ቀስ እያልሽ የራሱን መስመር ይይዛል እና ጮኛ ምናምን ነገር ነበረችው እና እሷን ላገባ ነው ለራሴ ልኖር ነው የሚል ሀሳብ ያመጣል ማለት ነው። ከነበሩት አንደኛው ማለት ከክፍለ ሀገር የመጣው ሳይሆን መጀመሪያ ከነበሩት ሁለት ውስጥ ማለት ነው እሱ የራሴን ልኖር ነው ይልና ሀሳቡን ሲያመጣላቸው አይ እንኳን ተሳካል በጣም ደስ ብሎናል እኛ ምናምን ይሉና እነሱም መልካም ምኞታቸውን ገልጸውለት እሱም እናንተም እንግዲህ ያው ተስማምታችሁ ያለውን ነገር ተሳስባችሁ ከዚህ በፊት እንደነበር ነው በፍቅር በደስታ ኑሩ ምናምን ብሎ እሱም መልካም ምኞቱን ገልጾላቸው ያው ያገባል። እሱም የራሱን ትዳሩን መኖር ይቀጥላል። ከዛ እንግዲህ ሁለቱ ናቸው የሚቀሩት ማለት ነው እዛ ቤት። እንግዲህ እነሱ በሚኖሩበት ሰዓት ለተወሰነ ጊዜ የነበረው ፍቅር የነበረው መተሳሰብ የነበረው የክፍያ የወጪ ሼር ነበረ። ለተወሰነ ጊዜ አብረው አስቀጠሉት። እንደዛ መኖር ጀመሩ። ከዛ ግን እያሉ እንግዲህ በምን አይነት ሁኔታ እንደተፈጠረ ባይታወቅም መሰለቻቸት መጣ መሰለኝ። አንደኛው ይሄ ወጪ ቤት ኪራይ ሲደርስ ክፈል ሲባል አይየለኝም ይላል ማለት ነው። መጀመሪያ የነበረው አዲስ አበባ ውስጥ የነበረው መጀመሪያ። ከዛ አይ አሁን ገንዘብ ስለሌለ ያው አሳዛኝ በሆነ መልኩ ማለት ነው ገንዘብ ስለሌለኝ አንተ ክፈልልኝ ወይም ደግሞ አበድረኝ ወይም ደግሞ የቤት ኪራዩን አንተ ክፈልልኝ የሚል ጥያቄ ያቀርባል። ከዛ ነው እሺ ይላል። ምክንያቱም አሁን ሌላ ነገር አስቦ ሳይሆን ገንዘብ ስለሌለው ነው ብሎ አስቦም ሊሆን ይችላል። አንደኛው ጓደኛው ከክፍለ ሀገር የመጣው ልጅ እሺ ብሎ የመጀመሪያውን ይሄ ወር ይከፍላል። አሁን የተጠየቀበትን የመጀመሪያውን ወር ይከፍላል። ከዛ የመጀመሪያውን ወር ይከፍልለታል። እሺ ብሎ ይከፍልለታል። ከዛ እንደዛ እያለ እንግዲህ ሁለተኛ ወር ይመጣል። ብድሩንም ሳይከፍል የከፈለውን አበድሬ ነው ያለ አንድ ወር አልፎ ሁለተኛ ወር እስከሚመጣ ብድሩን ሳይከፍል ሁለተኛ ወር ኪራይ መጣ። ከዛ ሁለተኛ ወር ኪራይ ሲመጣ ይሄ ልጅ ይጠይቀዋል። እንዴት ነው አዘጋጅተሃል ገንዘቡን? እሱ ሬዲ ሆኖ አዘጋጅቶ ምናምን ለቤተሰቦቹ የሚልከውን ልኮ ለራሱ ወጪ የሚያደርገውን ወጪ አስቀምጦ የቤት ኪራዩን ደግሞ ሬዲ ሆኖ ቤት ኪራይን እንክፈል ይለዋል። ከዛ ቤት ኪራይን እንክፈል እኔ አዘጋጅቻለሁ ብድሬንም ስጠኝ በዛው ይለዋል ማለት ነው። እንግዲህ ሰው ወጪው እየተደራረበበት ነው። ሁለት ሰው እየቀለበ ነው ያለው የማይሆን ነገር ማለት ነው። ከዛ እንዴት እንደዛ ሲለው አሁንም የለኝም እባክህን ድጋሚ ይሄኛውን ወር እንድትከፍልልኝ እፈልጋለሁ። በክሪዝን የለውም ምንም ምክንያት የለውም በሚገርም ሁኔታ ማለት ነው። ከዛ እንደዛ ሲለው ይናደዳል ይሄ ልጅ። እንዴ ምን እያለ ነው? ምን አስቦ ነው? እኔም እኮ እንደሱ አንድ አይነት ስራ ነው የምንሰራው። ስለዚህ እንዴት ነው የእሱን ወጪ ሁለት የከበር ማድረግ የምችለው ይልና ሰጣ ገባ ውስጥ ይገባል። ሌላ ክርክርና ንዴት ውስጥ ማለት ነው። አይ እኔ እኮ እንደዚህ አይነት እሰጥሃለሁ እኮ ምን ገንዘቡን እንኳን ወስድብህም እሰጥሃለሁ፣ ግን በቃ ቢያንስ አሁን ክፈልልኝና እሰጥሃለሁ አይነት ነገር ነው የሚለው። ሌላ ምንም እንትን የለውም። ብሩ ለምን ጠፋ ምናምን የሚለው ማብራሪያ የለውም። ምንም የለም። እንደዚህ ሆኜን እንኳን እንደዚህ አይነት ችግር ደርሶብኝ ነው ምናልባት ሊረዳው ይችል ነበር ወይም አይታወቅም። እንግዲህ ገንዘብ አሁን ከባድ ነው። ገንዘብ የነካው ነገር ትንሽ አስቸጋሪ ነው። በተለይ ደግሞ የጉልበት ስራ ሰርተሽ የምታመጪው ብር በጣም አስቸጋሪ ነው። አሁን በዛ ላይ ይሄ ልጅ ቤተሰቦቹን ያግዛል። ቤተሰብ ኃላፊነት አለበት። እሱን እንኳን አልተረዳውም እና አንዴ ሁለቴ ሰውን ልትረጁ ትችያለሽ። በእርግጥ ግን ምንም ነገር ከማድረግሽ በፊት ብዙ አማራጮች አሉ። ወይ ትተሽ መሄድ ያ ኑሮ ስለሆነ አክቹአሊ አከራይት ይችላል። ምን ተፈጠረ ግን አክቹሊ ያው ምን የተፈጠረውን እንሰማለን አልሰማንም ሁሉን ነገር እና ከዛ እንደዛ እያሉ ያንን እንትን ኪራዩን ይክፈልም ከፍሏልም አልከፈልም ሀሳቡ እንዳለ እየተጨቃጨቁ እያሉ እንግዲህ አንድ ቀን ምሽት ሁለቱም ስራ ሄደው ነበረ። አንደኛው ተበዳሪው ቀድሞ ወደ ቤቱ ይገባል። ከዛ አበዳሪው ቀድሞ እንደገባ ሲያይ ይገባል። እሱም ወደ ቤቱ ይገባል። ከዛ ከገባ በኋላ ወጥ ምናምን እየሰራ ያገኘዋል ማለት ነው። ከዛ እሺ ያው እየኖሩ አይደለ ተኮራርፈዋል። ነገር ምናምን ስለተነጋገሩ ተኮራርፈዋል። ግን
እንጀራ ገዝቼ ልምጣና ይልና እንጀራ ገዝቶ መጥቶ በአንድ ባድ አብረው ይበላሉ እራት ምናምን ማለት ነው። አሁን ይሄ ልጅ ያበደረው ገንዘብ ልብልቡን እየበላው ነው ብዬሻለሁ። ምንም ነገር ሌላ ነገር ማሰብ አልቻለም። በውስጡ ላይ የተለያዩ መጥፎ ነገሮች በውስጡ እየተመላለሱ ነው። ከዛ ያ ልጅ እራቱን ይበላና ይተኛል። ምንም ችግር የለበትም። እሱ አበድሯል በቃ ምናምን እንደውም ያበድረ ነበር አይደል እንቅልፍ የማይወስደው ተበዳሪው ኮምፎርት ሰጥቷል። ምቾት ተሰምቶታል። በቃ ለጥ ብሏል እንቅልፉን ምናምን ነገር። ከዛ ይሄ ያበደረ ሰው ግን ሀሳቡን እያብሰለሰለልሽ ነው። እንቅልፍ የሚባል ነገር ባይኑ አልዞረም። እንቅልፍ የሚባል ነገር እስከ ሌሊቱ 9 ሰዓት እያሰበ ነበረ። ከዛ እንደዛ ሆኖ ይሄ ተበዳሪ ተኝቶ ይገለባበጣል። ምን ይላል እንደዚህ የሆነ እያንዳንዱ ነገር ቁጭ ብሎ ያያል ይሄ ሰው ማለት ነው። አበዳሪ ነው እንደሚተኛው እንግዲህ ስብር ላይ የተኛ አይነት ስሜት ነው መሰለኝ እየተሰማ ያለው እና ከዛ እንደዛ መተኛቱን ያለ ሀሳብ መተኛቱን ሲያይ ልብሶቹን መጎርጎር ይጀምራል። ማለት ገንዘብ አስቀምጦ ይሆናል አይነት ነገር ማለት እያንዳንዱ ሻንጣውን ያነሳና ሁሉንም ነገር መጎርጎር ይጀምራል። ሲያይ ምንም ነገር የለም። ከዛ እያንዳንዱ ልብሱን አነሳና በድጋሚ ፓክ ማድረግ ጀመረ በባግ ማለት ነበረበት። በቃ እያንዳንዱ እቃውን ሰበሰበና በቦርሳ ውስጥ እንትን ማለት ጀመረ። ከዛ ይሄ ሰው እንግዲህ ያሰበው ነገር አለ ወይ ሽጦ ገንዘብ ማግኘት ነው ወይ ደግሞ የሆነ ነገር ነው ምናልባት ማለት ነው። አዎ ከዛ ልብሶቹን ሁሉንም በሻንጣ ውስጥ እንትን ሲል የሆነ የተለያዩ ድምጾች ይፈጠራሉ አይደል? አንዳንዴ ተኝተሽ ራሱ ይረብሻል። ከዛ በኃይለኛው ገልበጥ ሲል ያየዋል ማለት ነው። ከዛ ድንግጤንና አሁንም ያ ድምጽ ስላልቀነሰ መንቃት ይጀምራል ማለት ነው ተበዳሪ። ከዛ ከእንቅልፉ ሲነቃ ሲያየው ሻንጣዎቹ ልብሶቹ ምናምን እንትን እያሉ እየተዘገጃጁ ነው ባንተንድ። ከዛ ምን እያረክ ነው ምናምን ነገር ፍጥጫ ይጀምራል ማለት ነው። ከዛ ያው በግልጽ ይነግረዋል። ገንዘቤን ስላልሰጠኸኝ ምናምን ብሎ ልብሱን ይዞ ሊወጣ ሲል ልክ ይነቃልና ሊሸጠው ነው ልብሱን ይዞ ሊወጣና ሊሸጠው ነው። በቃ ሌላ ምን አማራጭ አለው? የሱን ያለ የሌለ ንብረት ቢያንስ እሱ ያሰበው አንዳንድ ልብሱ 200 ብር እንኳን ቢያወጡ ነው። ያው ትንሽ ቆየት ስላለ ማለት ነው ገንዘቤን ማስመለስ ይችላል አይነት ነገር ነው እሱ ያሰበው። ከዛን ልብሱን ይዞ ሊወጣ ሲል ልጁ ልብሱን ሸጦ ገንዘቡን መውሰድ ነበር መጀመሪያ ያሰበው። ይሄን ያህልም ክፉ የሆነ ሀሳብ ይኖረዋል ብዬ አላስብም። ያው ግን ልክ አይደለም። ኖርማሊ ስታስቢ ልክ አይደለም። በእርግጥ ልክ አይደለም። በኋላስ ምን ልታረግ ነው? ምናልባት አንዳንድ ወንዶች ልህ ውስጥ ይጋባሉ ማለት ይሄን ባረግበት እኔ ዝም ብያለሁ ምናምን ነገር ይመጣል። በእርግጥ ይሻላል ሰውን እንደ ገንዘብሽን ሲወስድብሽ ገለዋለሁ አጠፋለሁ የሚሉ ብዙ ወንዶች አሉ አይደል? ያው ግን ያው የተሻለ መንገድ አለ። ለምሳሌ ምን አይነት መንገድ? ያላቅም በዛ ቦታ ብቻ ግን አሁን ላይ አይመጣልኝ ያላቅም ማለት አሁን ላይ አይመጣልኝም በዚህ ሰዓት ላይ እንጂ አሉ አማራጮች። ለምሳሌ በሰው ፊት በምስክር ምናምን ብትሰጪ ገንዘቤን ወስዶብኛል ብለሽ በምስክር ፊት ልትጠይቂው ትችያለሽ። ከዛ ውጪ ግን ብቻሽን አንቺ ብቻ ተማምነሽ የሰጠሽው ገንዘብ ከሆነ ማንም ሊመሰክርልሽም አይችልም። እሱም አልካደም መካዱን ግን ደግሞ ሊሰጠው አልቻለም። እንደዚህ ያሉ ሰዎች ወደ እኔ አውቃለሁ በአካል ራሱ እንደዚህ እሱማ ብር አንዴ ካበደርሽ እኮ እንደማይመለስ እርግጠኛ ሆነሽ ይባላል። ሲቀበሉሽ በፍቅር ማለት ምንድነው የሚባለው? ሲቀበሉ ሰላማዊ ሆኖ ሲከፍሉ ግን እንደ እርዳታ ነው። በትክክል እንደዛ ነው እየታሰበ። አዎ የተበደርሽውን ብር እርዳታ እንደሚሰጡሽ አይነት ስሜት ይሰማቸዋል የሚመልሱ ሰዎች ማለት ነው። ይሄ ስሜት ከተሰማው ምን አማራጭ አለው? ገንዘቤን አምጣ ብሎ በሽማግሌ ይዞ በፍርድ ቤት አያቆመው ምስክር የለሽ ነገር። ከዛ እንግዲህ ትንሹ እንኳን አማራጭ ሊሆን የሚችል የሱን ዕቃ መውሰድ ነው። በቃ በቻልሽው መጠን የሱን ዕቃ ግን ያንን አልሞከረም። ባይዘው አልሞከረም ሽማግሌው ምን መጠየቅ በጓደኛ ምናምን መሞከር ይችል ነበር። ገንዘብ ሰጥቼዋለሁ ገንዘቤን አሰጡኝ ማለት የዛኛውን ሪስፖንስ አናውቅም። ቢሞከር ኑሮ ነበረ ሊክድ ይችላል ብለን የምንገምተው። በእርግጥ አይታወቅም። ግን ከዛ መድረሱን አልፈለገም እሱ። የልሁን በልህ መመለስ አይነት ነገር ይመስለኛል ፍላጎቱ። ከዛ ይዞ ሲወጣ የት ልትሄድ ነው? ሙሉ እቃዎቹ እዛ ውስጥ ነው ያለው። መታወቂያ የለ ምን የለ ልብሶቹ ውስጥ ነው ያሉት። የት ልትሄድ ነው እንዴ? ልብሴን ይዘህ ምናምን ብሎ እንትን ሲል ሮጦ በሩን ሊዘጋው ሲል ይዞ ሻንጣውን ይዞ ማለት ነው ተኝቶ የነበረው ልጅ ቶሎ ብሎ በሩን ለመዝጋት እንዳይወጣ ይዘዋል ማለት ነው።
ከዛ የሚገርመው እሱ ብቻ አይደለም። በሚያሳዝን ሁኔታ ይሄ ሰው ለገንዘቡን ለማግኘት ብቻ አይደለም ቢላም አዘጋጅቷል። ምን እሱ ልብሶቹ ጋር በአንድ ሻንጣ ቢላ አዘጋጅቷል። ከዛ ልክ ሲከታተለው እንግዲህ እንደያዘ እንኳን አይታወቅም ነበረ። የድረሱልኝና የጩኸት እንትን ሲያሰማ ቶሎ ብሎ በእንትን በሩን ሊዘጋበት ሲል በጎኑ ይሰካበታል ማለት ነው ቢላው። በጣም አግሬሲቭ። አሁን የሚገርመው ነገር እሱ ነው። አንድ ልብሱን ሽጦ ገንዘብ ለማግኘት ቢላም ይዟን ተንኮል አስቧል ማለት ነው። ቢያንስ እንኳን በሰላማዊ መንገድ ልብሱን እንኳን ሸጦ ገንዘብ ለማግኘት ይችል ነበር። ብቻውን በሌላ ቀንም በሌለበት እንኳን ቢያደርገው ጥሩ ነበረ። ከዛን እንደዛ ያደርግና ቶሎ ሰክቶበት ይሮጣል። በዛ ሰዓት ይወድቃል ልጁ ሲጮህ ምናምን። ማንም በሰዓቱ እንትና የደረሱት ልጁን ለመያዝ ነበር የሮጡት። ሁኔታውን ልጁ የተወጋውን ምናምን አልታየም ነበረ። ልጁን እንደ ሌባ አንስበው ልጁን ለመያዝ ነበር የተሯሯጡት ጎረቤት ምናምን። ከዛ እየሮጡ ሲሄዱ ልጁ አመልጧል። ማንም ሊደርስበት አልቻለም። ከዛ ያው ታይቶ ተጫጭሆ ፖሊስ መጥቶ ሁኔታውን ሲያይ ልጁ ነፍሱ አልፏል። የለም ማለት ነው። ህይወቱ አልተገኘም። ደሙ ፈሷም ብሏል። በቃ ሊታፋቻል። ከዛ እንደዛ ሆነ። መጨረሻ ላይ ልጁ አመለጠ። ወደ ሌላ ሀገር ተሳፍሮ አምቦ ወደ የሚባል ሀገር ነው እሱን እንትን ብሎ እየሸሸው ነው የሚባለው። እና እቃውን ይዞ ነው የሄደው። ከዛ እሱን ይዞ በሄደበት እንግዲህ እንደ መረጃነት ደግሞ እንደ እግዚአብሔር ፈቃድ ሆኖ የጠቀመው ልብሱን ይዞ መሄዱ ነው። የልጁ ዕቃ ሰብስቦ መሄዱ። ከዛ ሲጣራ ይሄ ልጅ መጨረሻ ላይ የፖሊስ ምርመራ ሲያደርጉ ምን ሲል ሲጣራ እዛ ሄዶ ራሱን ቀይሮ ምናምን ለመስራት እየሞከረ ባለበት ሁኔታ ወዲያውኑ ፖሊስ እንትን ተብሎ ምርመራ ሲደረግ የወሰደውን ልብስ እንዳለ እንደያዘ መታወቂያው የሟች መታወቂያ ተገኘ ከነ ልጁ ማለት ነው። ከዛ የሟች መታወቂያ ተገኘ፣ ተያዘ። ያው ወደ ፍርድ ነው የቀረበው። ወደ ፍርድ ቀረበ። ያው ፍርድ የተፈረደበት 15 ዓመት ብቻ ነበር። ያው በቂ ይሁን አይሆን አላውቅም። 15 ዓመት የሰው ነፍስ አጥፍተሽ ስንት ህልም ያለውን ወጣት ህይወቱን ባጭር ቀጥፈሽ እንግዲህ በቂ ነው ማለት ይሄን ያህል በቂ ነው ብለሽ በምታስቢው በማታስቢው ምክንያት አክቹሊ 15 ዓመት ትንሽ ናት። እሷን ፈጽሞ ማውጣት ለሱ ቀላል ነገር ነው። ግን የዛ ልጅ ህይወት እና የቤተሰቦቹ ጸጸት መመለስ አይችልም። ነገር ግን በጣም እንትን ማለት ሪዝኑ ራሱ ውሃ የማያነሳ ነገር። ምንም ቀላል ነገር ነው። ብዙ ነገር ትታያለሽ። አንዳንዴ ልጁ ደግሞ አሁን ፐርሰናሊቲውን ስታወሪና የወሰደው ነገር ምንም አይገናኝ። ፐርሰናሊቲ ለሰው የሚያስል ለቤተሰቦቹ የሚራራ አይነት እሱን ነው እያልኩ የነበረው። ቤተሰቦቹ የሚረዳ ጥሩ አስተሳሰብ ያለ ፖዚቲቭ የሆነ ልጅ ያለው እንደዚህ አግዛለሁ ራሱን እንደገና በማይሆን ነገር ገንዘብ አሁን አንዳንዴ ገንዘብ ከባድ ነው በጣም እኮ አላገኘውም። ዞሮ መቼ ያገኘው ታዲያ? ገንዘብን እኮ ገንዘብ የምታገኝበት መንገድ ወይ ሰርቆ ቢወጥ የሚሰራበት እሱ ሳይኖር መያዙ ራሱ አላስፈላጊ ወንዳ ወንድነት ሳይጫወት ከሚጠብቀው ይልቅ በአንድ ላይ አይደለም የሚኖሩት። በስራ በሌለበት ጊዜ ገብቶ አይወስድም ነበር እቃውን ከፈለገ እሱ ተቀምጦ ምን አስወሰደው? ሀሳብ ያው አንዳንዴ ጊዜ አለመስጠት እኮ አእምሮሽ አለመብሰል ራሱ ለዚህ እንትን ያዳርግሻል። ሀሳብ ብልጭ አይደለ ተከተኝቶ ሳይሆን ወዲያውኑ መተግበር አለብኝ። እቅድ ምናምን አላወጣም። በቃ እንዴት አድርጌ ምናምን ከዛ በፊት እኮ ምንም አልነግሬሻለሁ እኮ እራት ሁሉ አብሮ በልተዋል እኮ እንዴ በሰላም እራት ሁሉ አብሮ ምንም አያወሩ እንጂ እኮ እራት ምናምን አብሮ በልተዋል። በቃ ተኝቶ ሲገላበጥ ነው ቻንስ ተኝቶ እንደዛ እሱ እንትን ሲል እሱ ደግሞ ባለበት ሁኔታ ምንም ከእንቅልፍ አልመጣም። ሰይጣናዊ የሆነ አስተሳሰብ መጣለት አምሮ ላይ ያው ፈጸመ። አንዳንዴ እንትን ማለት ያስፈልጋል። አንድ እንትን ላይ ቀርባ ስታወራ የነበረች ሴት ትዝ ይልሻል። ያው ወንጀል ባይሆንም ሀሳብ ከመጣልኝ ኢሚዲየትሊ ፈጽመዋለሁ እስኪ ምናምን ብዬ ምንም አልጨነቅም ብላ ላይፏ ትንሽ የተመሰቃቀለ ብሮድካስት ላይ ሰሞኑን ተሰጠ የነበረች ልጅ እዚሁ ያለች ሆስቴስ የነበረች ማለት ነው። እና የእሷ ነገር ነው ትዝ ያለኝ። እንትን የሆነ አልተመሰጠም ልጁ በቃ ሀሳቡ መጣለት ቱ ዘ ፖይንት ነው። እንደዛ ነው የሆነው። ጊዜ አልሰጠውም ለራሱ እና እንግዲህ ጌት ላይ ማሰብ ሀሳብ ሲመጣልሽ ትዕግስት ያስፈልጋል። ለምታደርጊው ነገር በጥሞና ማሰብ ግድ ነው እንጂ አንዴ እንደመጣልሽ ኮንሲኩዌንስ አለው። ማንኛውም አክሽን የራሱ የሆነ እንትን አለ። ልክ ነው። ውጤቱን ማሰብ አለብሽ። ከዛ ቀጥሎ ምን እንደሚመጣው ከዛ ቀጥሎ ምንም ይሄን ወንጀል ቢፈጽም ሳይያዝ እንደማይቀር ማሰብ ይቻላል። ራሱ መንከራተቱ ታየውና ተያዘም
ካልተያዘም የሰውን ነፍስ ማጥፋት ራሱ መውጋት ማጥፋት ቀላል ነገር አይደለም። በችግር ጊዜው እኮ ደርሶለታል። ይሄ ሰው አስጠግቶታል እኮ አብሮ አኑሮታል እኮ አብሮ ጠጥቷል፣ ጊዜ አሳልፏል እኮ ጥሩ ቀን አይቷል በእነሱ ምክንያት። እና አንዳንዴ ያው አብሮሽ የሚኖር ሰው ራሱ ማን ነው ምንድን ነው የሚለውን ነገር ብዙም አታውቂም። እና ይሄ አሁን ከዚህ ልጅ ፔሸንስ ነው የጎደለው። በቃ ትዕግስት አጣ እና ያው ይሄን ይመስላል እንግዲህ ታሪኩ። ከፍርድም አንጻር እኔ በቂ ነው ብዬ አላምንም። እንደሞት ልጁ እስከ ሞተ ድረስ የግድያ ሙከራ ቢያደርግ እንኳን ቢያደርግ ጥሩ ነው። ግን ልጁ እስከ ሞተ ድረስ በቂ ነው ፍርዱ ብዬ አላምንም እንደ ሀሳብና ያው ቢሆንም ግን ዋናው ነገር መያዙ ነው። ይማርበታል ብዬ ተስፋ አደርጋለሁ። እንግዲህ ይሄን ይመስላል የዛሬ ታሪካችን። ሀሳብ አስተያየታችሁን እናንተ ከፍርድ አንጻር እንዴት አያችሁት? በዙሪያችን ያሉ ሰዎችስ ምን አይነት ሰዎች ናቸው የሚሉትን ነገሮች ደግሞ እናንተም ኮሜንት ላይ አስቀምጡልን። በቀጣይ ደግሞ በአዳዲስ ፕሮግራሞች እስከምንገናኝ ሰላም ቆዩልን።